ዒሳ ዓለይሂ ሰላም ማን ናቸው? ነቢ ዒሳ ዓለይሂ ሰላም ያለ ወንድ የዘር ፍሬ እንዴት ከሴት ብቻ ሊወለዱ ቻሉ? እውን እንደሚባለው ነቢ ዒሳ ዓለይሂ ሰላም ሙታንን ሕያው አድርገዋል? ሕሙማንንና ማየት የተሳናቸውንስ እውን በዳሰሳ ፈውሰዋል? በሐዋርያቱ ጥያቄ መሠረት የተወረደው ማዕድ ሚስጥሩ ምን ነበር? አስደንጋጩ የማዕዱ መጨረሻስ ምን ነበር? በመጨረሻስ ዒሳ ዓለይሂ ሰላም እውን ተሰቅሏል ወይስ ወደ ሰማያት አርጓል? በዚህ ሰዓትስ የት ይገኛል? ዒሳ ዓለይሂ ሰላም መቼ ነው ተመልሶ የሚመጣውስ? የዛሬው እንግዳችን የአላህ ባሪያና ነቢይ የሆነው ዒሳ ኢብኑ መርየም ዓለይሂ ሰላም ሲሆን የዘር ሐረጉም ከዳውድ ዓለይሂ ሰላም ይመዘዛል። የታሪክ መዛግብት እንደሚያመለክቱት መርየም ዓለይሃ ሰላም በሕፃንነቷ ለቤተ አምልኮ የተሰጠች ልጅ ስትሆን ውሎ አዳሯ እዚያው ቤተ አምልኮ ውስጥ ነበር። ለወሳኝ ጉዳይ ካልሆነ በቀር መርየም ዓለይሃ ሰላም ከዚያ ግቢ አትወጣም ነበር። እዚያ ቤተ አምልኮ ውስጥም ዩሱፍ የተባለ ያጎቷ ልጅ አለ። እሱም ውሎ አዳሩ እዚያው ስለሆነ ዝምድናቸውን ይበልጥ አጠናክሮታል። ዘውትር ውሃ ለመቅዳትም ከቤተ አምልኮ አቅራቢያ ወዳለው ምንጭም አብረው ነበር የሚሄዱት። ከዕለታት አንድ ቀን መርየም እንስራዋን ይዛ ዩሱፍ ዘንድ በመሄድ ምንጩ ጋር ሂደን ውሃ እንቅዳ አለችው። ዩሱፍም እኔ እስከ ነገ የሚበቃኝ ውሃ አለኝ አላት። እሷም ትታው ብቻዋን ሄዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል ዓለይሂ ሰላም በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆን ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል በማለት ጠየቀች። ጅብሪልም ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሠራ፣ የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም ዓለይሂ ሰላም ጠጋ አለና ደረቷ ላይ ልብሷን ከፈት አድርጎ መንፈሱን ነፋባት። መርየምም በእንስራዋ ውሃዋን ሞልታ ወደ ቤተ አምልኮ ተመልሳ ሄደች። ጊዜ ጊዜን እየተካ የመርየም ጽንስ ሆዷን እየገፋ መጣ። ይህን የተመለከተው ያጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤተ አምልኮ ከሱ ውጭ ከማንም ጋር ወጥታም